She got hips, I got a grip for a lot of. Let's get in video yours. አልጋው ያስኩባችሁ ልልቀቅላችሁ። እንደዚህ ሰዎች እናስቀስፉ ብላችሁ ነው ከቤት ይወጣችሁ? ሙቀት ፍጠር ሻፋዳ እየመጣሽ ተኝ የተመታሽ ኪሳራ። ለመሆኑ ባህል ሚኒስቴር ያውቃል? ልቤም ካንቺ ጋር ነው ያየነው ሁላችንም የገመገምነው ሴት ብዛት። ላንተ ማዘል ጾም ነው። ነፍስህን ማሳረፋት እንጂ የኪራይ ነፍስ አረካት እኮ ተሰቃየች። እስኪ ይሄን ቪዲዮ ይወስድ። ቅሬ ታሪክ ንገረን። አስተማሪን አስጠናው ነበር። ያቺ ነው that one there was a violation personally I wouldn't have it. እስኪ ይሄን ቪዲዮ ይወስድ። አሁን ለምሳሌ አይሆንም ተብሎ የተከለከለ ነገር ሲሄድ ግንባሬ ይስተካከላል ማለት እሺ ይሉኛል። ምንም ነገር ትንሽ ወጣ ያለ ነው that one there was a violation personally I wouldn't have it. እስኪ ይሄን ቪዲዮ ይወስድ። ታዲያ አንተ ግን ቅርጫቱ ዋስለ እንዴት ጥሩ ሆኖ በቃ ባይገበ ጎበዝ ነበር። እንዴት ሆኖ ቅርጫቱ አንተ ጋር መጥቶልህ ቤት መጫወታለሁ ቤት ብቻው ችግር የለም። ለምን ግን ምኑ ጋር ይሰቅሉታል? ቆይሽ አንድ ቀን ብቻ ነው ዳንክ አድርጌ አይገርም። በቃ እኔ የፈለገ ባይህ ራሱ አላምንም። እኔ ግን ዝም ብዬ ስስልህ እንዴ ወረወርክበት እዛው እስኪ ይሄን ቪዲዮ ይወስድ። ሰው ቆጥሶበታል። አንዳንዱማ መኪና ሸጦ ቤንዚን መግዛት ጀምሯል። እስኪ ይሄን ቪዲዮ ይወስድ። ወይ ሌላ የሚከፍለውን ትከፍላለህ፣ አለዛ ደግሞ ቤቱን ለቀህ ትወጣለህ። በእናት በአባቴ ቤት ክራይ ክፈል የሚሉኝ እርሶ ማን ነው? እስካሁንም እኮ የአባትህን አደራ አልበላም ብዬ ነው። ኧረ ጾም ተፈታ ሊበሉት ነው። እስኪ ይሄን ቪዲዮ ይወስድ። ሁላችንም ማስተዋል የሚገባን አንድ ነገር የግል ትምህርት ቤት ተማሪና ራሷ ኢትዮጵያ አንድ ናቸው። አይወድቁም። አሁን የግል ትምህርት ቤት መውደቅ አይቻልም። ብትፈልግ እንኳን መጀመሪያ ላይ ስትወድቅ ያሳልፈዋል ማርክ እየጨመሩ፣ ሁለተኛ ላይ ስትወድቅ ያሳልፈዋል ባላየ፣ ሶስተኛ ላይ ስትወድቅ ያሳልፈዋል በማስጠንቀቂያ፣ አራተኛ ላይ ስትወድቅ ምንም ማድረግ አይችሉም፣ አስተማሪው ይባረራል። እስኪ ይሄን ቪዲዮ ይወስድ። አፍሪካ ድንቃ ድንቅ ላይ ቤቲ መቅረብ አለባት እየተባለ ነው። በእቃዎቿ አዎ እቃዋን ይዛ በማቆየት የትኛውን እቃ ሁሉንም እቃ እስኪ ይሄን ቪዲዮ ይወስድ። ደንበኛ ንጉስ ነው። እኔም ብዙ መምህሮችና ባሬ ነው እዚህ የደረስኩት። አሁን ላይ ኤሌክትሪካል ኢንጂነር ነኝ። ይህ ማለት እዚህ መድረክ ላይ መቆሜ የሚያሳየው የተማረን ሰዎች ምን ያህል እየቀለደ እንደሆነ ነው። ብዙዎች ኤሌክትሪካል ኢንጂነር እንደሆንኩ ስነግራቸው የሚያናድ መልስ ነው የሚሰጡኝ። የእውነት አትመስልም። ግዴታ ታዲያ ኤሌክትሪካል ኢንጂነር እንድመስል ምን አምፖል ምናምን አፍንጬ ላይ ላብራ ወይስ እንደዚህ ፍሎረሰንት ልዋጥ? አስማት አይደለም የተማርኩት፣ በአስማት ተመረኩ እንጂ። እስኪ ይሄን ቪዲዮ ይወስድ። ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ወጧን ቀምሶ አላት ወድቀሻል ሂጂ ወጧን ቀምሶ አላት ወድቀሻል ሂጂ